ባለብዙ ታሪክ ባለብዙ ታሪክና ገናና ግዙፍ የሆነው ስቴዲየም እንግዲህ በካናዳ፣ አሜሪካ እና ሜክሲኮ ጥምረት የ2026 ዓመተ ምህረት የዓለም ዋንጫ የተዘጋጀበት ስቴዲየምን አሁን እናስቃኛቸዋለን። እጅግ የሚደንቅ ታሪካዊ ስቴዲየም ነው። ይህ መክፈቻ ጨዋታ እንግዲህ በትናንትናው ዕለት በሜክሲኮ እና ደቡብ አፍሪካ መካከል በይፋ አብስሯል ማለት ነው። ይህ ድንቅ ስቴዲየም እንግዲህ የ96 ዓመት ታሪክ ያለውን የዓለም ዋንጫ አስተናግዷል ማለት ነው። ከዛም በፊት ብዙ ታሪኮች አሉት። እነሱን ሲያለፍ አለፍ እያልን እናያቸዋለን። ይህ ስቴዲየም እንግዲህ 3 ውድድሮች የተካሄዱበት የመጀመሪያው ስታዲየም ነው። ፔሌ የመጨረሻ ጨዋታውንም በዚሁ ነበር። ድንቁ የዓለማችን ኮከብ ፔሌ ጨዋታውን መጨረሻ ያደረገበት ስቴዲየምም ይኸው ስቴዲየም ነው። የ1986 ላይ ነው። ማራዶና ደግሞ በዓለም ላይ ትልቁን ተጽዕኖ ያሳየበትም ስቴዲየም ይኸው ስቴዲየም ነው። እንግዲህ ይህን ስቴዲየም የሚገርም ታሪካዊ ስቴዲየም ነው። ማንም ያልሰራውን ታሪክ እነ ፔሌ፣ ማራዶና በተለይም ድንቅ ተአምርን ያሳዩበት ታሪካዊ ስቴዲየም ነው። ማራዶና ሁሉንም የእንግሊዝ ተጫዋቾች አልፎ 5-6 ተጫዋቾች አልፎ ጎል ያስቆጠረበት ስቴዲየም፣ ድንቅ ስቴዲየም፣ ውብ ጎል አስቆጥሯል። ይኸውም የእግዜር ጣት የሚል ስያሜ የተሰጣትንም ጎል ያስቆጠረበት በዚሁ ስቴዲየም ነበረ። የሚገርም ነው። እንግዲህ ማራዶናም እንደገለጸው ከእንግሊዞች ኪስ ዋሌት እንደ መስረቅ ነው ብሎ አስገራሚ ንግግሩን ተናግሯል። የክፍለ ዘመኑ ምርጥ ጨዋታ በዚህ ስቴዲየም ተካሂዶበታል። አርጀንቲና የጦርነት ቁስሏን የፈወሰችበት አስገራሚ የሆነ የዓለሙ የክፍለ ዘመኑ ድንቅ ጨዋታ የተካሄደበት ነበረ። 1970 ጣሊያን 4 ጀርመን 3 የተካሄደበት ጣሊያን ጀርመንን 4-3 ያሸነፈችበት ድንቅ ጨዋታ ነበር። እነ ማይክል ጆርዳን ትልልቅ ኮንሰርቶችን ያደረጉበት የመጀመሪያው የጣሊያኑ ጳጳስም ጆን ፖል የካቶሊክ ጳጳሱ ጆን ፖል በዚሁ ለ150,000 ሰዎች ቡራኬ የሰጡበት ስቴዲየም ነበረ። በዚህ ስቴዲየም እንግዲህ የመጀመሪያው ቢጫ ካርድም የተመዘዘበት ስቴዲየም ነው። አስገራሚ ነበር። እነ ቤከም ፓወር እጁ ተሰብሮ በፋሻ እንኳን እጁ ታስሮ ወደ ጨዋታ ተመልሶ የገባበት ሜዳም በዚሁ ሜዳ ነበር። እጅግ ድንቅ ነው። ትልልቅ አርቲስቶችም እስከ 125,000 ሰው ድረስ በዚህ ስቴዲየም ውስጥ ኮንሰርት እንዲታደም አድርገውበታል። የጣሊያን የሮማው ቅድም እንደነገርኳቸው ጆን ፖልም ሁለተኛ የጣሊያኑ ሮማው ጆን ፖል 150,000 ሰው በተገኘበት ቡራኬ የሰጡበት ስቴዲየም ነው። እጅግ ድንቅ እና ባለታሪክ ስቴዲየም ነው። እንግዲህ ይህ ስቴዲየም ስፔኖች ምን ይሉታል? ስፔኖች አንድ የሚጠሩበት ስም አለ። ላጉራያ ዴካሎሲቶስ ብለው የእግር ኳስ ጦር ሜዳ ብለው ይጠሩታል። በሆንዱራስ እና አልሳልቫዶር መካከል በ1970 ዓመተ ምህረት የዓለም ዋንጫ ሲካሄድ 5 ፖሊሶች በዚህ ጨዋታ ላይ ቆስለዋል። ብዙ ሰዎችም እንደዚሁ ቆስለዋል። ለስቴዲየሙ እድሳት ገንዘብ ያወጡ ሰው ናቸው። እንግዲህ በዚህ ይሄ ስያሜ ለዚህ ስቴዲየም የተሰጠው በሰውየው ገንዘብ ባለሀብት ናቸው። ገንዘብ አውጥተው ስቴዲየሙን ወደ $150 ሚሊዮን አውጥተው እስከ $200 ሚሊዮን ድረስ የሚደርስ ወጪ አውጥተው ስቴዲየሙን አሰርተውታል። እንግዲህ ይሄ ወጪ ደግሞ የሚገርም ነው። አስቴካ ይባላል። እንግዲህ የአስቴካ የሚባል ስያሜ ተሰጥቶታል። ይኸውም የባለሀብቱ ወይም ደግሞ ለእድሳት ወጪ ያወጡት ሰው ስም ነው። ሁልጊዜም እንግዲህ አስቴካ ይባላል። ወደፊትም ቀጣይ ዘመናትንም አስቴካ ተብሎ ስሙ ይጠራል በሚል ስያሜ ተሰጥቶበታል። ወደ ባርሴሎና ብትሄዱ ካምፕ ኖውን
ትጎበኛላችሁ። ወደ ማድሪድ ብትሄዱ ባርናባውን ትጎበኛላችሁ። ወደ ሚላን ሳንሴሮን ልትጎበኙ ትችላላችሁ። ወደ ሜክሲኮ ከሄዳችሁ ግን አስቴካን ሳታዩና ሳትጎበኙ መመለስ እጅግ የሚያስገርም ነው። ድንቅ ስቴዲየም ነው። የዓለማችን ድንቁና እጅግ ዘመናዊ ቴክኖሎጂ የተገጠመለት ስቴዲየም ነው። አስቴካ ግን ከሁሉም ስቴዲየሞች ይበልጣል። 5 ጨዋታዎች ይካሄዱበታል በዚህ ቶርናመንት። አንዱ የመክፈቻው ጨዋታ ትናንትና የተካሄደበት ሲሆን አንዱ የምድብ ጨዋታ ነው። ሌላው የራውንድ 16 ጨዋታ ነው። ሌላው እንደገና የምድብ ጨዋታዎች 3 የምድብ ጨዋታዎች ይካሄዱበታል። በአጠቃላይ 5 ጨዋታዎች በዚህ ስቴዲየም ይካሄዳሉ ማለት ነው። እንግዲህ ከለቦ ቦርኔር፣ ከማራካኛም፣ ከዌምብሌይም ከካምፕኖም ይበልጣል እየተባለ ዝናው እየተነገረለት ይገኛል። ይህ ስቴዲየም እጅግ አስገራሚና አስደናቂ ስቴዲየም ነው። የሚገርም ስቴዲየም ነው። ወደ 1 ሚሊዮን ዶላር ወጥቶበት ነው የታደሰው። ከግዝፈቱ የተነሳ ሰዎች ውስጡ ሲገቡ ያ ሁሉ ህዝብ እጅግ አንሶ ነው የሚታየው። በግዝፈቱም ብቻ ሳይሆን ባለው ጥራትና ቴክኖሎጂ ባለው ታሪካዊ ዝናም እጅግ የሚገርም ስቴዲየም ነው። ግዝፈቱ ታሪኩንም ጭምር የሚያሳይ ነው። የዘንድሮ የዓለም ዋንጫ እንግዲህ በሜክሲኮ በአሜሪካ እንዲሁም በካናዳ ጥምረት በዚህ ስቴዲየም ላይ እየተካሄደ ይገኛል። ደቡብ አፍሪካ መካከል እንግዲህ ትናንትና ደቡብ አፍሪካና ሜክሲኮ ያደረጉት ጨዋታ በዚሁ ስቴዲየም እንግዲህ ጅማሬውን አድርጓል። የሚደንቅ ነበረ። 3 ቀይ ካርዶችም እንግዲህ በመጀመሪያው ታሪክ እየሰራ አስተናግዷል። ይህ ስቴዲየም የደቡብ አፍሪካው 2 ተጫዋቾች ከደቡብ አፍሪካ ቀይ ሲያዩ የሜክሲኮ ደግሞ 1 ቀይ አይቷል ማለት ነው። ይሄም ሌላ ታሪክ ነው። ሌላ የሚገርም ታሪክ እያስተናገደ ይገኛል ይህ ስቴዲየም። እንግዲህ የዚህ ስቴዲየምን ስም እንግዲህ እናንተም እስኪ ለማስታወስና ኮሜንት ሴክሽን ላይ ማን ነው ይህ ስቴዲየም ስሙ ባቀረብነው መሰረት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስሙን ለመግለጽ ሞክሩ። እንግዲህ የሚገርም ነው። ይህ ብዙ ታሪካዊ ነገሮችን ያስተናገደ ስቴዲየም ነው። ስሙም በባለሀብቱ ስም ነው የተሰየመው። ባለሀብቱ ይህንን ስቴዲየም እድሳት አድርገውለታል። እስከ 2 ሚሊዮን ዶላር ይደርሳል ነው የሚባለው በግምት። እሱን ወጪ አውጥተው ስቴዲየሙን አስገንብተውታል። በእሳቸው ስም ተገንብቷል። እስከ መጨረሻውም አስቴካ ተብሎ ይቆያል የሚል ሀሳብ ነው እየተሰጠ ያለው። በሌላ ሊጠራ አይችልም እያሉ ነው። እንግዲህ ይህ ድንቅ ስቴዲየም ከሌሎች ከነ ዌምብሌይ በአሁኑ ካሉት በጣም ትልቅ ግዙፍና ዘመናዊ ስቴዲየሞች ይበልጣል። ከነ ማካራኛም ከነ ዌምብሌይም ከነ ማንኛውም ስቴዲየሞች ይበልጣል ተብሎ ነው እየተገመተ ያለው። እንግዲህ የ48 ሀገራት በዚህ ዓለም ዋንጫ ላይ በዚህ ቶርናመንት ላይ ግጥሚያቸውን ያደርጋሉ። ይህም ስቴዲየም እንግዲህ በዚህ ታሪክ በመጀመሪያው ታሪክ እንግዲህ 3 ቀይ ካርዶችን በማየት ሌላ ታሪክ አስመዝግቧል። እነ መሲና ሮናልዶም በዚሁ ቶርናመንት ላይ ታሪክ ያሰራሉ ተብሎ ይታሰባል። እንግዲህ ዋንጫው ወደ ሄዳለው ትልቁ ጥያቄ የ2026ቱ የዓለም ዋንጫ ማን ይበለዋል? ለአራቱስ ለፍጻሜ ማን ይቀርባል? አራት ውስጥ ማን ይቀርባል የሚለውን ከወዲሁ ግምታችሁን አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሰፋ አድርጉ። ሰላም ቸር ሁሉ መልካምን ሁሉ እንመኝላችኋለን። ቻው፣ ጤና ይስጥልን።